ይህ ኢትዮጵያና ኢትዮጵያውያንን ለ23 ዓመት ሰቅዞ የያዘው የግፍ ሰነድ፣ ይህ የፋሽስቶች ሰነድ፣ ይህ የኢትዮጵያ ሕገ መንግሥት ሳይሆን የቲፒኤልኤፍ ሕግ ዜጎች መከራቸውን የበሉበት የሞቱበት እስር ቤት የሚጓዙበት ሕገ መንግሥት ተብዬው ሕገ መንግሥት ያልሆነ የወያኔ ሕገ መንግሥት የቲፒኤልኤፍ ሕገ መንግሥት ይነዳል። አዲስ አበባን ወራችሁ ህዝባችን እያፈናቀላችሁ እያንዳንዱ ካድሬ የወሰድከው መሬት ደግሞ መቀበሪያ እንደሚሆን እናረጋግጥልሃለን። እናንተ ፋሽስቶች 23 ዓመት ህዝባችንን አናደዳችሁ። ተመስገን ተመስገን አምላካችን 23 ዓመት ይህንን የግፍ ሰነድ ተሸክመን በመኖራችን ኢትዮጵያ ይቅር በይን፣ ኢትዮጵያ ይቅር በይን። ይህ የቲፒኤልኤፍ ሰነድ እንደነደደው ወያኔ ይነዳል፣ ወያኔ ይነዳል። ቲፒኤልኤፍ ከህዝባችን ላይ ይነዳል፣ ቲፒኤልኤፍ ከህዝባችን ላይ ይነዳል። ኢትዮጵያ ነጻ ትወጣለች፣ ኢትዮጵያና ልጆቿ ነጻ ይወጣሉ። በግፍ ያሰራቸዋቸው ሁሉም የፖለቲካ እስረኞች ደግሞ የሚፈቱበት ጊዜ ሩቅ አይደለም። 23 ዓመት ጸጋዬ ደብተራውን፣ አበራሽ በርታን፣ ለማን፣ ተስፋዬ ይሳቅን ትግራይ ጉድጓድ ውስጥ አፍናችሁ 23 ዓመት ጨፈናችሁባቸው። ሌሎችም ስለተናገሩና ስለጻፉ ዛሬ በእስር ቤት የሚሰቃዩ ወገኖቻችን በሙሉ እነ ሪዮት እነ እስክንድር በሙሉ ይፈታሉ። የፋሽስቱ ስርዓት መቀበሪያ ደርሷል። ኢትዮጵያውያን በነጻነት ለመኖር በእውነት ቲፒኤልኤፎችን ከላያችን ላይ አጋዩዋቸው። እናመሰግናለን አምላካችን አምላካችንን ይህንን የግፍ ሰነድ ይህንን የመለስና የስብሃት የመጨረሻ ቆሻሻ እንድናነድ ኃይል ስለሰጠን ተመስገን ተመስገን ተመስገን። ኢትዮጵያ ገና ቤት ፍሬ